ቲክቶክን እንዴት ደህንነቱ በተጠበቀ ሁኔታ መጠቀም እንደሚቻል። የቲክቶክ ቪዲዮዎችን መመልከት አዝናኝ ነው፣ ነገር ግን መተግበሪያውን ሲጠቀሙ ሊያስቧቸው የሚገቡ አስፈላጊ ነገሮች አሉ። በመጀመሪያ ደረጃ የሚያዩዋቸውን ቪዲዮዎች ሁሉ ላይወዷቸው ይችላሉ። ነገር ግን ሁልጊዜ በማያ ገጹ ላይ በፍጥነት ወደ ላይ በማንሸራተት ወደ ሌላ ቪዲዮ መሄድ ይችላሉ። ወይም እንደዚህ ያለ ይዘት ላይ ፍላጎት እንደሌሎት ለቲክቶክ ለማሳወቅ ከቪዲዮ በታች በስተቀኝ በኩል ያለውን ወደፊት ቀስት ጠቅ ማድረግና የተሰበረ ልብ ምልክቱ ላይ ጠቅ ማድረግ ይችላሉ። ከዚያም ቲክቶክ እንደዚያ ያሉ ተጨማሪ ቪዲዮዎችን መመልከት እንደማይፈልጉ ይረዳል። ቪዲዮ ደህንነቱ ያልተጠበቀ፣ ጥቃት የሚያደርስ ወይም አጸያፊ ከሆነ ወደፊት ቀስት ላይ ጠቅ ማድረግና ከዚያ ቲክቶክ ይህን ቪዲዮ እንዲገመግም ማሳወቂያ ለመላክ ሪፖርት የሚለው ላይ ጠቅ ማድረግ ይችላሉ። በቲክቶክ ላይ የሚመለከቱት ነገር ሁሉ እውነት እንዳልሆነ ያስታውሱ። ስለዚህ ቪዲዮን ለጓደኞች ወይም ለቤተሰብ ከማጋራትዎ በፊት ያስቡ። እንዲሁም የተመለከቱትን ሁሉ አይመኑ። በሁለተኛ ደረጃ ቲክቶክ ልክ እንደ ጠቅላላው በይነ መረብ ሁሉ በዓለም ዙሪያ ላሉ ሰዎች በሙሉ ክፍት ነው። ስለዚህ እንደ እውነተኛ የማህበረሰብ መገናኛ ቦታ፣ ለምሳሌ እንደ የገበያ ቦታ መቁጠሩ አስፈላጊ ነው። በመተግበሪያው ላይ ስለሚያስቀምጡት ነገር በጥንቃቄ በማሰብ ደህንነትዎን ይጠብቁ። እንዲሁም የግል መረጃ በጭራሽ ቲክቶክ ላይ አያጋሩ። በሶስተኛ ደረጃ የቲክቶክ ቪዲዮዎችን መመልከት ብዙ የስልክ አየር ሰዓት ይጠቀማል። ስለዚህ በመተግበሪያው ላይ ምን ያህል ጊዜ እንደሚያሳልፉ ይጠንቀቁ። አለበለዚያ ሁሉንም የስልክዎን የአየር ሰዓት ጥቅል ተጠቅመው ሊጨርሱ ይችላሉ። ይህም ማለት ተጨማሪ የአየር ሰዓት እስከሚገዙ ድረስ የስልክ በይነ መረብ እንደገና መጠቀም አይችሉም ማለት ነው። በመጨረሻም መተግበሪያውን ከመጠቀም በመራቅ በየጊዜው እረፍት መውሰድዎን ያረጋግጡ። በበይነ መረብ ላይ ብቻ ሳይሆን በእውነተኛ ሕይወት ውስጥ ከጓደኞችና ከቤተሰብ ጋር ማህበራዊ ግንኙነት ለመፍጠር ጊዜ መስጠት አስፈላጊ ነው። ሁሉንም ጊዜውን በመተግበሪያው ላይ አያጥፉ። ቲክቶክ በበርካታ የተለያዩ መንገዶች ሊያግዝዎ ይችላል። ዛሬውኑ ለምን አይሞክሩትም? ቲክቶክን ከስልክዎ የመተግበሪያ መደብር ላይ ማውረድ ይችላሉ።